በብዙ ኢትዮጵያውያን ሰዎች ላይ የሚታየው ነገር ግን በብዛት ችላ የሚባልና አደገኛ የሆነውን የእግር መደንዘዝ ህመምን በስፋትና በዝርዝር እናያለን። በተለይ በእግር ጣቶች፣ በተረከዝ ወይም ደግሞ በእግራችሁ የታችኛው ክፍል ላይ ብዙ ጊዜ ይህ ችግር ይታያል። መንስኤው ምንድነው? እንዴትስ መከላከል እንችላለን? እናም በቀላሉ ቤት ውስጥ የምንጠቀማቸው ምግቦችና መጠጦች ምንድናቸው የሚለውን በዛሬ ቪዲዮ በሙሉ ዝርዝር የማብራራላችሁ ይሆናል። ሰላም ጤና ይስጥልን ውድ የተከበራችሁ ተመልካቾች፣ እንኳን በሰላም ወደ ቻናሌ መጣችሁ። እኔ ዶክተር ናኦም ነኝ። ሰብስክራይብ በማድረግና የደውል ምልክቷን በመጫን በየጊዜው መለቅላችሁ እንደዚህ አይነት አስተማሪ ቪዲዮዎችን ማግኘት ትችላላችሁ። ወደ ዛሬ ቪዲዮ አልፋለሁ። መልካም ቆይታ። በመጀመሪያ ደረጃ የእግር መደንዘዝ ዋናው መንስኤዎችን በዝርዝርና በስፋት የምነግራችሁ ይሆናል። እግር መደንዘዝ ብዙ ጊዜ ከነርቭ ችግር ጋር ይገናኛል ማለት ነው፣ ወይም ደግሞ የደም ዝውውር ችግር ዋናው መንስኤ እንደሆነ ማወቅ ያስፈልጋል ማለት ነው። ከዚህ ጋር ተያይዞ የስኳር በሽታ የኢትዮጵያ ውስጥ በጣም እየተስፋፋ ያለ የስኳር በሽታ አለ። የስኳር በሽታ ነርቫችሁን ያበላሻል ማለት ነው። የስኳር በሽታ ሲባል አይነት 2 የተባለው የስኳር በሽታ ሰዎች በራሳችሁ የምታመጡት በሽታ እንደሆነ ማወቅ ያስፈልጋቸዋል። ስለዚህ ጣፋጭ ነገር በብዛት በመውሰድ የሚመጣ እንደሆነ ማወቅ ያስፈልጋል። የደም ዝውውር ችግር ካለባችሁ የእግር መደንዘዝ፣ ቁርጥማት፣ የእጅ ህመም ሊሰማችሁ የሚችልበት እድል ሰፊ እንደሆነ ማወቅ ያስፈልጋል። ወደ እግራችሁ አካባቢ በቂ ደም አያገኝም ማለት ነው። በዚህ ምክንያት የእግር መደንዘዝ ህመም ሊሰማችሁ ይችላል። በተለይም ደግሞ የማጨስ ሱስ ካለባችሁ ወይም ደግሞ ለውፍረት የተጋለጣችሁ ሰዎች ለዚህ በሽታ የመጋለጥ እድላችሁ ሰፊ ነው። ስለዚህ የነርቭ መጨናነቅ አጠቃላይ የኋላው አጥንት ችግር ያመጣል። ስለዚህ በተረከዝ የነርቭ መጨናነቅን ያመጣል። ወይም ደግሞ ጠባብ ጫማ በብዛት የምታረጉ በተለይም ደግሞ በሴቶች ላይ በብዛት ይታያል። ከዚህ ጋር ተያይዞ የእግር መደንዘዝ ሊታይ የሚችልበት እድል ሰፊ እንደሆነ ማወቅ ያስፈልጋል። ሌላው የቫይታሚን እጥረት ነው። በተለይም ደግሞ ቫይታሚን ቢ12፣ ቢ6፣ ቢ1 እና ቫይታሚን ዲ፣ ማግኒዥየም እጥረት ይህንን የእግር ህመምን ሊያባብሰው ይችላል። ሌላው መንስኤ ደግሞ የአልኮል መጠጥ ሱሰኛ ከሆናችሁ፣ ኤችአይቪ ህመም ካለባችሁ፣ አውቶሜሽን በሽታ ካለባችሁ፣ የኩላሊት ችግር ካለባችሁ፣ ረጅም ጊዜ አንድ ቦታ ላይ የመቀመጥ ወይም ደግሞ የመቆም ስራ ላይ በብዛት የምትሰማሩ ከሆነ የበሽታ የመጋለጥ እድላችሁ እጅግ በጣም ሰፊ ይሆናል ማለት ነው። መንስኤዎቹን ነግሬያቸዋለሁ። አጠቃላይ ደግሞ በመቀጠል ደግሞ ወደ መፍትሄዎቹ እንሄዳለን ማለት ነው። በቤት ውስጥ ማድረግ የምትችሏቸውን ቀላል የእግር መደንዘዝ ህመምን መከላከል የምትችሉባቸው መንገዶችን ነግራችኋለሁ። በአንደኛ የአኗኗር ዘይቤያችሁን መቀየር ይኖርባችኋል። በቀን 30 ደቂቃ በእግር መራመድ ወይም ደግሞ መዋኘት ወይም ደግሞ ሳይክል መንዳት የደም ዝውውርን ያሻሽላል። ማጨስ ማቆም ይኖርባችኋል። አልኮል መጠጣትን እጅግ በጣም መቆጠብ ይኖርባችኋል። ክብደታችሁንም እጅግ በጣም እየጨመረ ከሆነ መቀነስ ይኖርባችኋል። የስኳር በሽታችሁንም መቆጣጠር ይኖርባችኋል። የደም ግፊት ካለባችሁ እሱንም ብትቆጣጠሩት እጅግ ይመከራል ማለት ነው። ሌላው በመቀጠል ምቹ ጫማዎችን መፈለግ ይኖርባችኋል ማለት ነው። ስለዚህ ውበት ስላላቸው ብቻ ጫማ አይደረግም። ስለዚህ ኮምፎርት ወይም ደግሞ ምቾት የሚሰጣችሁን ጫማ ማድረግ ላይ ትኩረት ማድረግ ይኖርባችኋል ማለት ነው። ሌላው ቀላል የቤት ውስጥ መፍትሄ ሞቅ ባለ ውሃ ውስጥ እግርን ማጠብ ነው። ሞቅ ባለ ውሃ ውስጥ ከ15 ከ20 ደቂቃ ብታቆዩት የደም ዝውውራችሁን ያሻሽለዋል። ሌላው የእግር ማሳጅ ብታረጉ ይመከራል። በቀን 10 ደቂቃ በዘይት ወይም ደግሞ በወይራ ዘይት ማሳጅ ብታረጉት ይህም የእግር መደንዘዝ ምልክቶችን ለማሻሻል ይረዳቸዋል። ሌላው እግራችሁን ማንቀሳቀስን መልመድ ይኖርባችኋል ማለት ነው። በተለይም ደግሞ በመኝታችሁ ሰዓት ላይ ከመተኛታችሁ በፊት እግራችሁን፣ ጣቶቻችሁን፣ እግራችሁን ማንቀሳቀስ ብትችሉ እጅግ ይመከራል ማለት ነው። ስለዚህ አጠቃላይ ተረከዝን ማንሳት፣ እግርን ማወዛወዝ፣ አጥፋችሁ መዘርጋት እኚህ የመሳሰሉትን ቀላል የሆኑ እንቅስቃሴዎችን ብታረጉ ከመተኛታችሁ በፊት እጅግ ይመከራል ማለት ነው። ሌላው በቂ ውሃ ብትጠጡ ይመከራል። እንግዲህ ለሰው ልጅ የተወሰነው በቀን ከ8 እስከ 10 ብርጭቆ ብትጠጡ የድርቀት ችግርን ለመከላከል ይረዳቸዋል ማለት ነው። ስለዚህ በቀን ከ8 እስከ 10 ብርጭቆ ብትጠጡ ይመከራል ማለት ነው። ቫይታሚኖች በብዛት ያላቸው ምግቦች ብትመገቡ ይመከራል ማለት ነው። እነዚህን ቫይታሚን ያላቸው ምግቦችን
ወደ በኋላ ላይ መነግራችሁ ይሆናል። ከዚህ ጋር አስፈላጊው ደግሞ ፊዚዮቴራፒ የሚባል ህክምና እንዳለ ማወቅ ያስፈልጋል። ስለዚህ በብዛት እግሬን አመመኝ ደነዘዘኝ የምትሉ ከሆነ ፊዚዮቴራፒ ብትወስዱ እጅግ በጣም ቀላል የሆነ መፍትሄ የሚሰጣችሁ ይሆናል ማለት ነው። ስለዚህ ቀጣይ ደግሞ የምነግራችሁ የእግር መደንዘዝ የሚከላከሉ ምግቦችና መጠጦችን በዝርዝር የምነግራችሁ ይሆናል። ስለዚህ ነርቮችን የሚያነቃቁ የደም ዝውውራችሁን የሚያሻሽሉ በቫይታሚኖች የበለጸጉ በኦሜጋ 3 ፋቲ አሲድ በማግኒዚየም በአንቲኦክሲዳንትና የበለጸጉ ምግቦችን ነግራችኋለሁ ማለት ነው። ስለዚህ እነዚህ ምግቦች ብትመገቧቸው የበለጠ ለውጥ ታመጣላችሁ ማለት ነው። በመጀመሪያ ደረጃ ቫይታሚን ቢ የበለጸጉ ምግቦች እንደ እንቁላል፣ ወተት፣ የዶሮ ስጋ፣ ምስር፣ ባቄላ እነዚህ ብትመገቡ አጠቃላይ ነርቮቻችሁን እጅግ በጣም የሚጠግኑ ይሆናል። መደንዘዝን በቀላሉ ይቀንሳሉ። ቁርስ ላይ እንቁላል ብትመገቡ፣ ምስር ወጥ፣ ባቄላ ከእንጀራ ጋር አድርጋችሁ ብትመገቡት ይሄ ለውጥ ያመጣል ማለት ነው። ሌላው በኦሜጋ 3 ፋቲ አሲድ የሰቡ ምግቦችን ብትመገቡ ይመከራል። እንደ አሳዎች ማለት ነው። እንደ ሳልመን እንደ ቱና ያሉ አሳዎች እጅግ በጣም ይመከራሉ። የወይራ ዘይትም የተፈጨ ቺያ አሲድ እጅግ በጣም ይጠቅማችኋል። እብጠትን ይቀንሳል። የነርቭ ጤናችሁን ያሻሽላል። ስለዚህ አሳዎችን የወይራ ዘይትን አጠቃላይ በሰላጣ ውስጥ አድርጋችሁ ብትመገቧቸው እጅግ በጣም ይጠቅማችኋል ማለት ነው። ሌላው በማግኒዚየም የበለጸጉ ምግቦችን ብትጨምሩበት ደግሞ ይበልጥ ለውጥ ታመጣላችሁ። ቅጠላማ አትክልቶችን ለምሳሌ እንደ ጎመን፣ ስፒናች፣ ሌሎች ደግሞ እንደ ለውዝ ፍሬዎች፣ እንደ ጥቁር ቸኮሌቶች እነዚህ አጠቃላይ የነርቭ ስርዓታችሁን ለማረጋጋት የደም ዝውውራችሁን ለማሻሻል እጅግ በጣም ይረዳችኋል። ስለዚህ ቁርስ ላይ ጎመንን አልፎ አልፎ ደግሞ ለውዝን በጥሬው ብትጠቀሙት ይመከራል ማለት ነው። ሌላው ደግሞ በአንቲኦክሲዳንት የበለጸጉ ምግቦችንም እነዚህ ውስጥ ማካተት ብችሉ እጅግ ይመከራል። ስለዚህ አጠቃላይ የቤሪ ፍሬዎች የሚባሉ አሉ እንደ ብርቱካን፣ አጠቃላይ ደግሞ ቲማቲሞች፣ አቮካዶ፣ ሙዞች አጠቃላይ ነርቫችሁን ከጉዳት ይጠብቃሉ። ስለዚህ አቮካዶ፣ ሙዝ፣ ቲማቲም በሰላጣ አርጋችሁ ብትመገቡ እጅግ በጣም ለውጥ ታመጣላችሁ ማለት ነው። በፕሮቲን የበለጸጉ ምግቦችንም እንደዚህ ቡናማ ሩዝ፣ አጠቃላይ ዶሮ ስጋ አርጋችሁ እነዚህን አጠቃላይ ከእንጀራ ጋር ብትመገቧቸው የምትችሏቸው ምግቦች እንደሆኑ ማወቅ ያስፈልጋል ማለት ነው። ስለዚህ እነዚህን አጠቃላይ ምግቦችን ብትጠቀሙ ለውጥ ታመጣላችሁ ማለት ነው። ሌላው ደግሞ ብትጠጧቸው የእግር መደንዘዝን ለማስታገስ የሚረዱ መጠጦች እንዳሉ ማወቅ ያስፈልጋል። ውሃ እንደነገርኳችሁ በቀን 8 ብርጭቆ ወይም ደግሞ 2 ሊትር እስከ 3 ሊትር ብትጠጡ ይመከራል። ሌላው ደግሞ የዝንጅብል ሻይን ብትጠጡ እብጠታችሁን ለመቀነስ ይረዳችኋል። ሌላው በተጨማሪ ደግሞ የተፈጨ አረንጓዴ ሻይ ብትጠጡ የእግራችሁን አንቲኦክሲዳንትን ይሰጣችኋል። ከዚህ ጋር ተያይዞ የእግር እብጠትን ለመከላከል ይረዳችኋል ማለት ነው። አረንጓዴ ሻይ ማለት እንደ ሞሪንጋ ያሉ ሻዮችን ብትጠቀሙ ይመከራል። በመቀጠል ወተቶችን መጠጣት ይኖርባችኋል ማለት ነው። ስለዚህ ቫይታሚን ዲን ይሰጣችኋል። አጠቃላይ ብዙ የጤና ጥቅሞችንም የምታገኙ ይሆናል ማለት ነው። አኗኗራችሁን ማስተካከል ይኖርባችኋል። ከመጠን በላይ የሆኑ ስኳር፣ ለስላሳ መጠጦችን፣ አልኮል መጠጦችን ከነዚህ መቆጠብ ይኖርባችኋል። ነርቫችሁን የሚያበላሹት እነዚህ ናቸው። ከልክ ያለፈ ውፍረት፣ ቆማችሁ በብዛት የምትሰሩ ከሆነ የምትጋለጡ ይሆናል ማለት ነው። ስለዚህ ከእንጀራ ጋር አድርጋችሁ ጎመን፣ ምስር፣ እንቁላል በመጨመር እነዚህን አጠቃላይ ምግቦችን ዘውትር በአንዴ ለውጥ አይመጣም። ስለዚህ ዘውትር ቀን በቀን ያፈራረቃችሁ ብትመገቡ እጅግ በጣም ፈጣን ለውጥ ታመጣላችሁ። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የመጣው ትምህርታዊ ቪዲዮ ይህንን ይመስላል። እንደተማራችሁበት ተስፋ አደርጋለሁ። በሌላ ጊዜ እስከምንገናኝ መልካም ጊዜ። ቻው ቻው።